አሁን አንድ ትሬንድ እየተለመደ ነው በአርሰናል ቤት ውስጥ የኮሬሽ ከሜዳ ሲወጣ አርሰናል ጎል ያስተናግዳል። ምንድነው የሚለው ጉዳይ ጥያቄ የሚያስነሳው ነው። ለተከላካዮች በቂ ነፃነት ስለሚያገኙ በተረጋጋሚ የኮሬሽ ተቀይሮ ሲወጣ ጆሱስ የሚግባ ሌላ ተጫዋች የሚግባ አርሰናል ጎል ያስተናግዳል። አንድ መጠነኛ ማስተካከያ ሶፊ የኮሬሽ ኦፕን ፕሌይ ሊድስ ዩናይትድ ላይ ያስቆጠራት ጎል አለች። በኦፕን ፕሌይ ያው የጎል ፉንጋ የለውም ግን በኦፕን ፕሌይ ሊድስ ዩናይትድ ላይ ኖቲንግሃም ፎረስትም ላይ ተመሳሳይ አይነት ነገር እንዳለ አስባለሁ። የሊድስ ዩናይትድ ግን በጣም ኦፕን ፕሌይ በኦፕን ጨዋታ የተቆጠረች ጎል ነች እና ምናልባት እሷን ለማስታወስ ያክል ብዬ ነው። እሺ ግርምዬ የኦፕን ፕሌይ እንግዲህ የሚያዩባቸው የራሳቸው መመዘኛዎች አሉ። ኦፕን ፕሌይ ብለው የሚያነሷቸው ማለት ነው። ኳሶቹ ከሳጥን ቀጥታ ተሻግረው ይዟቸው የገቡ ናቸው ወይስ ከሳጥን ውስጥ የተቀባበሉ ኳሶች ናቸው ወይስ ደግሞ ኳሶቹን በቀጥታ ኬሪ አድርጎ ተጫዋቹን ይዞ ሄዳቸው የሚሏቸውን ነጥቦች ያያቸዋል እና ከዛ አንጻር የሚመዝኑባቸው ነገሮች አሉ። እንዳሏቸው ግን እኔም እስማማለሁ። በውስጤ እያሰብኩት ነበር፣ የሊድሱን ጨዋታ እያስታወስኩ ነበር። ኤግዛክትሊ በግራ በኩል ሁለት ተጫዋቾችን ከረጅም ኳስ